have just arrived in ኢነርጂው ደስ ሲል የዜናው ዓለም ንጉስ በመባል የሚታወቀው ዴላም ፔጅ ወደ ኢትዮጵያ መጥቷል። ይህ ለሀገራችን ጋዜጣ ግንባታ እጅግ በጣም መልካም አጋጣሚ ነው። ከዚህ በፊት የነበሩ አሉታዊ ታሪኮቻችንን በመቀየር ኢትዮጵያ የቱሪስት መዳረሻነቷን፣ የባህል በዛነቷን፣ የህዝቦቿን እንግዳ ተቀባይነቷን ለዓለም ለማሳየት ሁላችንም እንደ ሀገር ወዳድ ኢትዮጵያዊ የበኩላችንን ማድረግ አለብን ብዬ አስባለሁ። ካስታውሳችሁ ከዚህ በፊት መክስመን የሚባል ኮሜዲያን አንዲት ኢትዮጵያዊትን ከመድረክ ውስጥ ጠርቷት ከየት ነው የመጣሽው ብሎ ሲጠይቃት ከኢትዮጵያ የተናገረውን ነገር አብዛኞቻችን እናስታውሳለን ብዬ ተስፋ አደርጋለሁ። ለምንድነው እናንተ ምግብ ማትበሉት? በእናንተ ምክንያት እኮ እናቴ እየገረፈችኝ ምግብ ማትበላ ከሆነ እንደ ኢትዮጵያውያን ትሆናለህ እያለችኝ ታስጨንቀኝ ነበር። ለምንድነው ምግብ ማትበሉት ብሎ የዛሬ 60 እና 50 ዓመታት የተፈጠረውን ረሃብ በማንሳት በዛ ሁሉ ህዝብ መሃል በማንነቷ አሸማቋት ነበር። ታዲያ ይህ ፐርሰናል አይደለም ብላችሁ ታምናላችሁ? ይሄንን ነገር ፐርሰናል ማድረግ የለብንም ብላችሁ ታስባላችሁ? ሌሎች ዜጎች ኢትዮጵያውያንን ከርቀት ሲመለከቷቸው ቀድሞ አእምሯቸው ላይ ይመጣው አድዋ ሳይሆን የረሃቡ ጊዜ ነው። አይሾ ስፒድ ያሳየንን አዎንታዊ ለውጥ በዴላም ፔጅ በኩል በስፋት መድገም እንችላለን። ማህበራዊ ሚዲያ ተጠቃሚዎች፣ ኢንፍሉዌንሰሮችና የሀገር ወዳዶች በሙሉ ይህ ድል ከፖለቲካ በላይ ለሀገር ክብር ነው። ዴላም ፔጅ ሀገራችንን በምንፈልገው መልኩ ለዓለም እንዲያስተዋውቅ አስፈላጊው ድጋፍ እንስጥ። ከሙሴ ሰለሞን ጋር በሰሩት ቪዲዮ መሰረት ከሆነ ጉብኝቱን መጀመር የሚፈልገው ከሐረር እንደሆነ ተናግረዋል። ታዲያ በእንግዳ ተቀባይነታችሁ የማትታሙት ሐረሮች እንግዲህ እኛ እንደምናውቃችሁ ሁሉ ሰፊው ዓለም እንዲያውቃችሁ እውነተኛ ማንነታችሁን አሳዩ። ሀገራችንን በጋራ እናስተዋውቅ። ፎሎ ላይ ሼር፣ ኮፕሊንክ እንዳይረሳ። ቸር ቆዩልኝ።